ፊልሙ የሚጀምረው በሽርሽር ጀልባ ላይ የሚደረግ ድል ያለ ሰርግ ዝግጅት ትዕይንትን በማሳየት ሲሆን ሙሽራዋ ዞሚያን በዚህ ልዩ ቀኗ ከመስታወት ፊት ተቀምጣ የሜካፕ አርቲስቷ ፊቷን እያስዋበችላት ትገኛለች። ሙሽራው ዩንካይ ሰርጉ ላይ አይገኝም ብሎ የጠረጠረ ሰው በጭራሽ አልነበረም። በዚህ የተነሳ ዞሚያን እጅግ ተከፍታና ተደናግጣ ባለችበት ሰዓት ወይዘሪት ቶንግ የተባለች ሴት ወደ እሷ ተጠግታ ስሜቱን የሚጎዱ ቃላትን በመሰንዘር ያለችበትን ሁኔታ ታባብሰዋለች። ከጥቂት ቀናት በፊት ወይዘሪት ቶንግ የዩንካይ ግብዣ ላይ ወስዳት የቤተሰቡን ከበርቴነት ልታሳያት ሞክራ እንደነበረም ትውስ ይላታል። ዩንካይ ቤተሰቦቹን ለመታዘዝ ስለፈለገ ብቻ ሊያገባት እንዳልፈለገ በማሰቧ ዞሚያን ልቧ ተሰብሯል። በዚህ ሁኔታ ውስጥ ሆና ጀልባውን ለቃ ለመውጣት ስትሞክር ማዕበል ተነስቶ ጀልባውን ያናውጠዋል። ይህኔ ዞሚያን ወደ ባህሩ ትወድቃለች። በቀጣዩ ቀን ጠዋት ዩንካይ ወደ መርከብ ማቆሚያው ሲሄድ እጅግ የሚወዳትና ሊያገባት የነበረችው ሴት ባህር ውስጥ መስመጧን ይረዳል። አገኛታለሁ በሚል ተስፋ በየቀኑ ያስፈልጋት ነበር። 6 ዓመት ሆነው። አሁንም ግን ዩንካይ ፍለጋው እንደቀጠለ ነው። ምንም እንኳን እጅግ መልካምና ረጋ ያለ ስራ አስኪያጅ ቢሆንም አንድም ሴት እንኳን ሳይቀርብ ታማኝ ሆኖ የሚወዳት ሚስቱን መመለስ ይጠባበቃል። ቀደም ሲል ዞሚያንና ዩንካይ ልጅ ነበራቸው። ልጁ ከተወለደ በኋላ ለመጋባት ነበር እቅዳቸው። አሁን ልጁ 6 ዓመት ሆኖታል። አንድ ቀን ዩንካይ እንቅልፍ የወሰደው ልጁን እንዳቀፈ ቁርጥ የሱ ሚስት የምትመስል ሴት ያያል። ግን እቺ ሴት እቋ ዲዛይነር ሃርሺን ነበረች። ይሄም ነገር እሱን ብቻ ሳይሆን ወይዘሪት ቶንግንም ያስገረመ ክስተት ነበር። ወይዘሪት ቶንግ ስሜቷን መደበቅ አልቻለችም። ዩንካይ ወደ ዲዛይነሯ ተጠግቶ ራሱን አስተዋወቃት። ወዲያውኑ ድምጿ ከዞሚያን ጋር ፍጹም የተለየ እንደሆነ አስተዋለ። ባህሪና ከኋናም ከዞሚያን ጋር አይገናኝም። ዞሚያን እጇ ላይ ጠባሳ እንደነበረባት አስታውሶ ሲመለከት ሃርሺን ጠባሳ እንደሌለባት ያስተውላል። ልጁን እንዲቀርባት ይጠይቀዋል። ልጁም ሄዶ ቅፍ አድርጎ እማዬ ብሎ ይጠራታል። ሆን ብሎ የእጅ ጌጡን ይጥልና የእሷን አጸፋዊ ምላሽ ለማየት መጠባበቅ ጀመረ። ሃርሺን ጠባሳው እንዳይታይ በጥንቃቄ የተበታተነውን ጌጥ ተሰበስባለች። ዩንካይ ያላስተዋለው ነገር ቢኖር የእጅ ጌጡን ለማንሳት ባጎነበሰች ጊዜ ልክ እንደ ልጇ ስላልተቀበለችውና ልታቅፈው ስላልቻለች ልጇን በቀስታ ይቅርታ እንደጠየቀችው ነበር። በተጨማሪ ዩንካይ ዞሚያን የጌም ዲዛይነር እንጂ የፋሽን ዲዛይነር በጭራሽ እንደማትሆን ነግራው እንደነበረ አስታውሷል። በዚህ የተነሳ እሷን የማግኘት ተስፋው ተመናምኗል። ምንም እንኳን ጓደኞቹ ፍለጋውን እንዲያቆም ቢወተውቱትም እሱ ግን ተስፋ አልቆረጠም ነበረ። ለጓደኛዋ ታንዋን እንድትከታተላት ይነግራታል። ምክንያቱም ዞሚያን የሷ ቅርብ ጓደኛ ስለነበረች ተመልሳ ከመጣች ቀጥታ ልታገኛት የምትሞክረው እሷን ነው ብሎ አስቧል። ዩንካይ ሄርሺንን ወደ ቤቷ እንድትሄድ ካደረገ በኋላ አንድ ሰው ልታገኝ እንደወጣች ማጣራት ችሏል። ሄርሺን ዩንካይ ድርጅት ውስጥ መግባት የፈለገችበት ምክንያት የምታጣራው ጉዳይ ስለነበራት ነው። እንዲከታተላት የተመደበው ሰውዬ ፎቶ እያነሳት እንደሆነ ያላወቁት ሜኬና ሄርሺን መኪና ውስጥ ሆነው እየተነጋገሩ ነበረ። እሁድ ቀን ወይዘሪት ቶንግ ልክ እንደራሷ ቤት ፍቃድ እንኳን ሳትጠይቅ ሹልክ ብላ ወደ ዩንካይ ቤት ከገባች በኋላ ወደ ክፍሉ በማብራት እቃዎቹን መነካካት ጀመረች። የዞሚያንን ፎቶግራፍ ስታየው ቅናት ቢጤ ስለተሰማት አንስታ ገልብጣ አስቀመጠችው። የፀጉር ጌጥ ማስቀመጫ ሳጥኗንም አውጥታ ልትጥለው ፈልጋ ነበር። ነገር ግን እንዳጋጣሚ ሆኖ ዩንካይ ደርስባትና ከዚህ የማይረባ ተግባሯ እንድትቆጠብ ይነግራታል። ዞሚያን ፀጉሯን በጣም ነበር የምትወደው። ሲነቀልባት እንኳን እያንዳንዱን ዘለላ ሰብስባ በትውስታዎቿ በመሰየም ታስቀምጣቸዋለች እንጂ በፍጹም አትጥለውም። ዩንካይ አብሮ ያሳለፏቸውን የደስታ ጊዜያት በማስታወስ አሁን ካለበት ሁኔታ ጋር ባነጻጸረ ቁጥር ስሜቱ ይጎዳል። በማግስቱ ዩንካይ ኮቷን ሊመልስላት ሃርሺን አገኛት እና ልክ እንዳያት ሚስቱን ስላስታወሰችው ዞሚያን እንድትሆን መመኘቱን መግታት አልቻለም ነበር። ሃርሺን የዩንካይን ድርጅት የህዝብ ግንኙነት ዳይሬክተር ለመሆን ለተጠየቀችው ጥያቄ ፈቃደኛ እንደሆነ ስትገልጽለት እሱም ብዙ ማሰላሰል እንኳን ሳያስፈልገው መስማማቱን ገልጾላታል። ምንም እንኳን ጓደኛው በዞሚያን ጉዳይ ተስፋ እንዲቆርጥ ቢነግረውም እሱ ግን በአቋሙ ጸንቷል። ጓደኛውም ለቀልድ ብሎ የድንግልና ቀበቶ ሲሰጠው ዩንካይን አምርሮ ተቀብሎ የመኝታ ቤቱ ግድግዳ ላይ አንጠልጥሎታል። በዚህ ምክንያት ጓደኛውን አኩርፎት ለተወሰነ ጊዜ አያናግረውም ነበረ። ሄርሺን ለአቶሊን በሽርክና እንዲሰሩ ሐሳብ ለማቅረብ ስታገኘው ምንም እንኳን በጉዳዩ ላይ ፍላጎት ባይኖረውም ሊያዳምጣት ግን ተስማምቷል። ዩንካይ ሄርሺን አቶሊን ልታገኘው እንደሆነ ሲያውቅ ሊያግዛት በማሰብ ከስብሰባው ስትመለስ ልጁን ይዞ ሊያገኛት ሄደ። ሄርሺን የሽርክና ሐሳቧ ውድቅ ተደርጎባት እየተመለሰች ሳለ የዩንካይ ልጅ ስሟን እየጠራ ወደሷ መጥቶ የልደት ጥሪ ካርዶን ይሰጣታል። እሷም 6 ዓመት ሙሉ ስትጠብቀው የነበረ ድር ስለነበረ እንቢ ማለት አልቻለችም። ዩንካይ ወደ ቤቱ የጋበዛት እርሷን በቅርቡ ለመከታተል እንዲያመቸውና እንዲከታተላቸው ካዘዘው ሰውዬ በደረሰው ፎቶዎች ምክንያት ጥርጣሬ አድሮበት ስለነበረ ነው። የመጀመሪያ ቀን የሥራ ውሏን በመመልከት አቶሊ አብሮ በመስራት ሐሳብ ላይ በድጋሚ ለመነጋገር እንደወሰነ ይነግራታል። የዛኑ ቀን ማታ ዩንካይ አምሽቶ እየሰራ ሳለ
ሄርሺንም ገና ቢሮዋ ውስጥ መሆኗን አስተውሎ የድሮ ፍቅሩ ዞሚያን ጨለማ እንደምትፈራ ትውስ ሲለው ይህንን አጋጣሚ ሄርሺን የእውነት ዞሚያን ትሁን አትሁን ማረጋገጫ አድርጎ ሊጠቀምበት ወሰነ። አብረው እንዲሄዱ ሐሳብ ካቀረበላት በኋላ በመንገዳቸው ላይ አስፈሪ ታሪኮችን ይነግራት ጀመር። ምንም እንኳን ሄርሺን እንዳይታወቅባት በተቻላት መጠን ራሷን ለመቆጣጠር ብትሞክርም የሆነ የሚያስፈራ ድምጽ ስትሰማ እጅግ ፈርታ የዩንካይን እጅ ያዘችው። ለታኖን ከዞሚያን ሚስጥራዊ መልእክት ይደርሳታል። ይሄኔ አለቃዋን ትታ ከዞሚያን ጋር ወደ ተቀጣጠሩበት ቦታ ታመራለች። የቅርብ ጓደኛ ማቾቹ ከረጅም ጊዜ በኋላ በመገናኘታቸው እጅግ ስሜታዊ ይሆናሉ። ታኖን ዞሚያንን ይሄንን ያህል ጊዜ ጠፍታ በመቆየቷ ስትቆጣ፣ ዞሚያን ግን እንዲያው ይቅርታ ከመጠየቅና አባቷ በሐሰት ተወንጅሎ የቤተሰቦቿ ፋብሪካ እንደተቃጠለባቸው ከዚህ ሁሉ በስተጀርባ አንድ ሰው እንዳለና ይሄ ሰውም ዩንካይ መሆኑን አለመሆኑን ለማረጋገጥ ሄርሺ መስላ እንደቀረበችው ከማብራራት የዘለለ ምንም ልትላት አልቻለችም ነበር። በተጨማሪ ህይወቷን ስለታደገላትና አሁንም እያገዛት ስላለው ስለሜኬም ትነግራታለች። ታኖን በቀጣዩ ቀን ወደ ስራ ስትመለስ ትናንት አለቃዋን ሳትናገር ትታው ሄዳ እንደነበር አስታውሳ እንዳትባረር ስጋት ስለገባት ልታናግረው ተወሰናለች። አለቃዋም እሷን የማባረር ምንም አይነት ፍላጎት እንደሌለው ገልጾ ጠንክራ እንድትሰራ ሳስቧት እንደ ቅጣት ግን የአንድ ወር ደሞዟን እንደቆረጠባት ያሳውቃታል። ዞሚያን ስለ ትላንትናው ክስተት ለማንም እንዳትናገር አስጠንቅቃት ስለነበር ትንፍሽ አላለችም። ከጥቂት ቀናት በኋላ የዩንካይ ልጅ ልደት ደርሶ ዞሚያን ወደ ዩንካይ ቤት አመራች። ልክ ልጅየው ሳያ እጅግ ተደስቶ እማዬ ብሎ በመጥራት ደስ የሚሉ ነገሮችን መናገር ጀመረ። ልክ ሁሉም ይሄንን ደስ የሚል ሁኔታ በማጣጣም ላይ ሳሉ ወይዘሪት ቶንግ ኬክ ይዛ መጣች። ከልጁ ስርስር በማለትና ልታጫውተው በመሞከር እንዲወዳት ለማድረግ ብትሞክረው ሙሉ ትኩረቱ ልታሸንፈው አልቻለችም። እንደውም የመጫወቻ ዕቃውን ሰበረችበት። ልጁም የሰበረችበት የመጫወቻ ዕቃ የእናቱ እንደነበረ ይነግራታል። እሷም ሽምቅቅ ብላ ወዲያውኑ ይቅርታ ጠይቀዋለች። ዞሚያን የወይዘሪት ቶንግን ልክ አለመሆን አስተውላ ወደ ውጪ ወጣ ማጽጃ እንድታመጣ ታዛታለች። ከዛን ልጁ ልታባብለው ስትሞክር ልጁ ግን ወይዘሪት ቶንግን ሆን ብሎ እንደዛ እንዳላት ነግሮና ከ500 በላይ መጫወቻዎችን ስለገዛለት መሰበሩ እንደማያሳስበው ይነግራታል። ሁሉም የመጫወቻ ዕቃዎች ንድፎቿ ሲሆኑ እሷ ጠፍታ በነበረችበት ጊዜ የተሰሩ ነበሩ። በዚህ ስራዋ የተናደደው ህፃኑ ልጅ ወይዘሪት ቶንግን አብራቸው ድብብቆች እንድትጫወች ይጋብዛታል። ዞሚያንና ህፃኑ ቁም ሳጥን ውስጥ እንደተደበቁ በዛው እንቅልፍ ይወስዳቸዋል። ዩንካይ ወዲያው ሲያገኛቸው ልጁ ደክሞት እንደተኛ ያስተውላል። ከዛ ዞሚያንን ከቁም ሳጥኑ እንድትወጣ ይረዳታል። ሳያስቡት ድምጽ ያለው መጫወቻ ይነኩና ድምጹ ልጁን እንዳያነቃው ለማፈን እጃቸው መጫወቻው ላይ ሲያደርጉ የእጆቻቸው መነካካት የሆነ ስሜት ጫረባቸው። ዞሚያን ዩንካይን በማታለል ቤት ውስጥ ወደሚገኘው ቢሮ ገባች። ግን በድብቅ የተቀመጠ ካሜራ ስላስተዋለች ምንም ነገር ሳታደርግ ትወጣለች። ዩንካይም ይሄንን አላስተዋለም ነበረ። ሁሉም አሁን አዲስ ድብብቆሽ እየተጫወተች ያለችውን ወይዘሪት ቶንግን ከነመፈጠሯ ረስተዋታል። በዚህም ወይዘሪት ቶንግ እጅግ ተናዳለች። ምግብ ለመብላት በቀረቡበት ሰዓት እንኳን ንዴቷን መደበቅ ተስኗት ነበረ። ዞሚያን ግን አሁንም እንደተረጋጋች ነው። ይሄ ደግሞ ወይዘሪት ቶንግን ይበልጥ ስላናደዳት በውስጧ ለመበቀል አስባለች። ወይዘሪት ቶንግ ዞሚያን ታዋቂዋን ጃፓናዊ ዲዛይነር ሞዲየንን እንደምትጋብዛት ተናግራ ስለነበረ እሱን ለማረጋገጥ ወደ ዩንካይ ድርጅት ትሄዳለች። እዛ ድርጅት ውስጥ ባየችው ነገርም ተናዳ ከፍቷት ሳለም ዩንካይና ዞሚያንን አብረው ስታያቸው ይበልጥ ልቧ ይሰበራል። ዩንካይ ድርጅቱን ያቋቋመበት ብቸኛ ዓላማ ዞሚያንን ማፈላለጊያ መንገድ እንዲሆነው በማሰብ ነበረ። ዩንካይ ድርጅት ውስጥ ሰራተኞቹ ዞሚያንን እንዳልወደዳት በማስተዋሉ እርስ በርስ ለመተዋወቅ እንዲረዳቸው ቡድን የመመስረቻ ዝግጅት አዘጋጀ። በዚህም ከቀናተኛዋ ቺን በስተቀር ሁሉም ሰራተኞች እጅግ ተደሰቱ። ዝግጅቱ የተካሄደውም በስራ ቀን ነበረ። በዚህ በኩል ደግሞ ታኖን ዞሚያንን የዩንካይ ዘመድና የቅርብ ጓደኛ የሆነውን ጃንግፊን በመከታተል እያገዘቻት ነው። ኮምፒውተሩን በመበርበር ላይ እንዳለች ስትያዝ ኪቦርዱን እያስተካከለች እንደነበረ በመናገር ታመልጣለች። ከቆይታ በኋላ ጃንግፊና ቶንጎን ቡና ለመጠጣት ይወጣሉ። ቡድን የመመስረቻ ዝግጅቱ ላይም የዩንካይ ረዳት ቢሮውን ከዞሚያን ቢሮ ጎን እንዲያደርገው ሐሳብ ታቀርብለታለች። ዞሚያን ረዳቷ የዩንካይን ቢሮ መፈተሽ እንድትችል ዩንካይን ከአካባቢው ታርቀዋለች። አብረው እየተጓዙ ሳለም ወንድ ሰራተኞች 3 ሴቶችን ሲለቅፉ አይታ ትናደድና በብርጭቆ ውሃ ፊታቸው ላይ ትደፋባቸዋለች። እያወሩ ሳለ ዩንካይ መሄድ እንደሚፈልግ ሲነግራት ረዳቷ ስራውን ስላልጨረሰችላት እሱን ማቆየት እንዲቻላት ወጣ ብለው እንዲጫወቱ ሐሳብ ታቀርብለታለች። ወደ መዝናኛው ፓርክ ሄደውም በተሽከርካሪ መጫወቻ እየተጓዙ ይገኛሉ። ልክ ዝናብ መዝነብ ሲጀምር እንዳይበርዳት ኮቱን ደረበላት። ማጫወቻው እየተሽከረከረ ድንገት ከፍ ያለ ቦታ ላይ እንዳለ ቀጥ ብሎ ቆመ። በዚህ ሰዓት ዩንካይ ስለሚስቱ ማውራት ጀመረ።
ብዙ ካወሩ በኋላ ልክ ሊስማት ሲሞክር ዞሚያን ወደ ራሷ በመመለስ ትከለክለዋለች። ዞሚያን ቅዝቃዜውን መቋቋም አቅቷት ራሷን ትስታለች። ዩንካይ የበሩን ቁልፍ ሰብሮ ከወጣ በኋላ ወደ ሆስፒታል ወሰዳት፣ ተንከባከባት። በዚህ አጋጣሚ የደም አይነቷና ሌሎች ምርመራዎችን ውጤቷን በማመሳሰል እንደሚችል ሲያስብ ተደሰተ። ዩንካይና ጃንግፊ ሜኬ ሊጠይቃት መምጣቱን አዩ። ታንዎን እነ ጃንግፌ ስለ ዲኤንኤ ምርመራ ውጤት ሲያወሩ ሰምታ ዞሚያን ጋር በመደወል እንድትጠነቀቅ ትነግራታለች። ዩንካይ ግን የነገራት ራሷን የሳተች ቀን የነፍስ አድን ሰራተኞች ጠርቶ ወደ ሆስፒታል እንደወሰዳት ብቻ ነበር። በአሁኑ ረዳቷ ምንም አይነት ፍንጭ ማግኘት አልቻለችም ነበር። ዞሚያን እስከ መጨረሻ ማንነቷን ደብቃ መቆየት እንደማትችል በመረዳቷ ከልጇ ጋር ውጤታቸው እንዳይመሳሰል በማሰብ የተሳሳተ የደም ናሙና ሰጠች። ሶንግሩ በመባል ጭምር የምትታወቀው ወይዘሪት ቶንግ በድጋሚ በመምጣት በአስተያየቷ ዞሚያንን ልታናደዳት ሞከረች። ነገር ግን ዩንካይ በቦታው ደርሶ አተረፋት። ልክ ዞሚያን ስትወጣ ከቀድሞ የኮሌጅ ጓደኛዋ ቻንግሺን ጋር ተገጣጠመች። እንደ ሄርሺን ሆና ተዋወቀቻት። ቻንግሺንም ግራ በመጋባት ይበልጥ ለመጠየቅ ብትፈልግም ዞሚያን አልፈቀደችላትም። ዩንካይ የዞሚያንን የምርመራ ውጤት እንደተመለከተ አምርሮ አለቀሰ። መጎዳቱንም ለመርሳት ብሎ መጠጣት ጀመረ። ታንዎን ዞሚያንን ለማነጋገር ቤቷ በተገኘችበት ሰዓት ዩንካይ መጥቶ የሚያደርገውን ባለማወቅ እያለቀሰና እንደ ሕፃን እየተኮላተፈ ያወራ ጀመር። ዞሚያን ዩንካይ ሲሰክር እንዴት እንደሚሆን ስለምታውቅ ታንዎንን ያስተውላል ብላ ጭራሹን አልሰጋችም። ዞሚያን የተሳሳተ የደም ናሙና እንዲወስዱ ስላደረገች ቅንጣት ታህል እጋለጣለሁ የሚል ስጋት አልነበራትም። እሱ ግን ተቀምጣ ከነበረበት ቦታ የፀጉሯን ዘለላ አግኝቶ እሱን በማስመርመር እሷና ልጁ እናትና ልጅ መሆናቸውን ማረጋገጥ ችሎ ነበር። የዛን ዕለት ዩንካይ ወደ ዞሚያን ቤት ሲመጣ ለትውስታ እንዲረዳትም ድሮ ያደርግላት የነበረውን የፕላስቲክ ቀለበት አደረገላት። ቀደም ሲል በቀጥታ ስርጭት እየመራችበት በነበረበት ፕሮግራም ላይ ስጦታ መላኩ አነጋጋሪ ሆኖ ነበረ። እሷም ወደ ቤቷ እንዲገባ ከመፍቀድ ውጪ አማራጭ አልነበራትም። ስለዚህ እንዲገባ ከፈቀደችለት በኋላ እንዲታጠብ ረድታው ለድርጊቱ ተቆጣችው። ዞሚያን ከራሷ ልታርቀው ስትሞክር እሱ ግን ንቅንቅ ሊል አልቻለም። ስለዚህ ጃንግፊ ጋር ደውላ መጥቶ እንዲወስደው ነገረችው። ቀጣዩ ቀን ጠዋት ያው እንደሚጠበቀው ዩንካይ ስጦታ ከመስጠቱ ውጪ ሌላ ምንም ነገር እንዳደረገ አላስታወሰም። በቀጥታ ስርጭት ፕሮግራሟ ላይ ያደረገው ድርጊት በሱና በድርጅቱ ላይ አሉታዊ ተጽዕኖ አሳድሮ ነበር። ዞሚያንም ይሄንን ለመቅረፍ እየታገለች ነው። ከዚህ ቀደም ልጁ አንድ የአበባ መሸጫ ሱቅ ውስጥ ዞሚያንን አይቷት እንደነበረ ሲነግረው እናቱን ለመፈለግ ትምህርቱን እያቋረጠ መውጣት እንደሌለበት ነግሮ እሱ ግን ታየች ከተባለበት ቦታ ሄዶ አበባ ገዝቶ ይጠብቃት እንደነበረ አስታውሶ ተገረመ። አሁን መታለች፣ እሷን መፈለግ መጠበቅ አይጠበቅበትም። ድርጅት ውስጥ ደግሞ የዩንካይን ረዳት የዩንካይ ሚስት ስለመመለሷ ለማረጋገጥ ሊያወጣጧት እየሞከሩ እንደነበረ ተናግራ በስህተት እንዳይረዳት በማለት እንዲያብራራ አለቃውን ደውላ ጠራችው። ዩንካይ ግን ይህንን እንደ ትልቅ ነገር አልቆጠረውም። ምክንያቱም ሄርሺንና ዞሚያን አንድ ሰው እንደሆኑ አውቋል። ታንዎን በዞሚያን ትዕዛዝ መሰረት ጀንግፊን ለመከታተል በጣም እየቀረበችው ትገኛለች። ይሄ ደግሞ ለሱ ታንዎን ስሜት ያላት እንዲመስለው አድርጓል። ልክ ጀንግፊ ዞሚያን ከሌሎች ድርጅቶች ጥያቄ እየቀረበላት መሆኑን ስራዋን ልትለቅ እንደሆነ ሲሰማ እያንዳንዱን ነገር በማጤን ለማስተዋል ሞከረ። ሜኬ እቅዳቸው ምን ላይ እንደደረሰ ለመጠየቅ ዞሚያን ጋር ሄዷል። እሷም ሁሉም ነገር በጥሩ መልኩ እየሄደ እንደሆነ ነግራው ከዩንካይ ጋር ያላትን ግንኙነት ግን እንደፈለገችው መዘወር እንዳልቻለች ትገልጽለታለች። ቻንግሺን ወደ ዩንካይ ድርጅት በመጣችበት ወቅት እንዳጋጣሚ ዩንካይ ለጀንግፊ ሄርሺን ዞሚያን እንደሆነ ሲነግረው ትሰማለች። በዚህም ተደናግጣ እየሄደች ሳለ ዞሚያንን ታገኛትና ራት ትጋብዛታለች። በዚህም ከአንድ ቅርብ ጓደኛዋ ጋር ስላሳለፉ ጊዜ ታጫውታታለች። ዩንካይ ልጃቸው ያለበት ቪዲዮ ልኮላት በትምህርት ቤታቸው ውስጥ በሚካሄደው ዝግጅት ላይ አብራው እንድትሄድ ይጠይቃታል። ምን አቅዶ እንደሆነ ባይገባትም ዞሚያን እምቢ ማለት አልቻለችም። ትምህርት ቤት ውስጥ ዩንካይ ኬክ ይዞ መጥቶ የዞሚያንን ልደት አከበረላት። ይቅርታ እንድታደርግለትም ጠየቃት። እሷ ገና ያላጣራቻቸው ጉዳዮች ስለነበሯት በሰዓቱ ምንም አይነት ምላሽ ልትሰጠው አልቻለችም። ከዛ ቀን በኋላ በተቻላት መጠን ልትርቀው እየሞከረች ትገኛለች። ዩንካይም ምክር ፍለጋ ጃንግፊ ጋር ሲሄድ ከሱ የባሰ ውዝግብ ውስጥ ገብቶ ያገኘዋል። ጃንግፌ እንደዛ በቀን ሳይደውልላት እንዳልዋለ
ሰሞኑን ለታኖን እየደወለላት አይደለም። ይሄ ሁኔታው ራሱንም እጅግ አስገርሞታል። በድርጅት ውስጥ ወሳኝ ስብሰባ እየተካሄደ ይገኛል። የዞሚያን ቡድን እቅድ ሾልኮ ወጥቶ ተፎካካሪዎች ጋር ስለደረሰ ለዚህም ሁሉም ሰው ዞሚያንን ተጠያቂ እያደረጋት ነው። ምክንያቱም እቅዱን በቶሎ ብታስገባው ኖሮ ተፎካካሪዎቹ ለመቅዳት ጊዜ ያገኙም ነበር ብለው ስላሰቡ ነው። ምሽት ላይ ጃንግፌ ታኖንን ራት ጋብዟት ሲመለሱ አንድነት ልጇን ስትቆጣና ስትመታ ያያሉ። ጃንግፌም ታኖንን መሃል ገብታ እናትየዋን እንድታስቆማት ይጠይቃታል። ታኖንም እናትየዋን ካስቆመቻት በኋላ ልጁንም አባበለችው። ከዛን ጃንግፌ ታኖንን ባድናቆት ያያት ጀመር። የዋንግፌ ድርጅት ዞሚያንን ለመሳብ እየሞከረ ነው። ይህንን ያስተዋለው ዩንካይ ስራዋን እስክትጨርስ እየጠበቀ ሳለ ልክ የዋንግፌ ተወካዮች እንደወጡ ሜኬ መጥቶ እያናገራት የሷን ውሃ ይጠጣል። በዚህም ዩንካይ በጣም ይናደዳል። ግን ደግሞ እሷ የሚያስደስታትን እንድትመርጥ ይተዋታል። ዞሚያን እቅዷ እንዲወጣ ያደረገችው ሶንግሩ ልትሆን እንደምትችል ጠርጥራለች። ረዳቷም አሁን ላይ በዩንካይ ስም ተመዝግቦ የሚገኘው የቀድሞ የአባቷ ፋብሪካ ከዩንካይ ጋር ቀጥታ ግንኙነት እንደሌለው ማረጋገጥ እንደቻለች ታሳውቃታለች። በተጨማሪ የዩንካይ ስልክ ላይ አንድም እነሱ የሚፈልጉት መረጃ በውስጡ አልያዘም። ከ6 ዓመት በፊት ከዞሚያን ጋር የተጻጻፏቸው መልእክቶችና የሷ ፎቶግራፎች ብቻ ናቸው ስልኩ ላይ ሞሉት። ይሄም በጭራሽ ስለሷ ማሰብ አቁሞ እንደማያውቅ ማመላከቻ ነው። በድርጅት ውስጥ በተካሄደ አንድ ዝግጅት ላይ ዩንካይና ዞሚያን እየተነጋገሩ ነበር። ወደ ዝግጅቱ ሲመለሱ ዞሚያን ድግሱን መቀላቀል ስላልፈለገች ብቻዋን ለመጠጣት ወጣለች። እንደ አጋጣሚ ሆኖ ከሶንግሩ ጋር ተገናኙ። ዞሚያን ሶንግሩን ለማወጣጣት ጥቂት ነገር መናገር ብቻ ነበር የተጠበቀባት። ወዲያው እቅዱን አሳልፋ የሸጠችው እሷ እንደነበረች አመነች። ሶንግሩ እንደተታለለች ሲገባት ወዲያው በንዴት ዞሚያንን ልታጠቃት ስትሞክር ዩንካይ በትክክለኛው ሰዓት ደርሶ አስጣላት። ሶንግሩ ሄርሺን ዞሚያን መሆኗን አታውቅም ነበር። ስለዚህ በዞሚያን ይበልጥ ቀናችባት። ዩንካይ ሄርሺንን አላጋለጣትም፣ ግን ምን ጊዜም ከከፋ ነገር በሙሉ ይጠብቃት ነበር። ረዳት ያንዙ ዞሚያን እና ዩንካይ አብረው እንደሄዱ ሐሳብ አቀረበ። መንገድ ላይ ግን ጋዜጠኞች አስቆሟቸው። ዩንካይ ዞሚያን ለጋዜጠኞቹ ምላሽ እንድትሰጥ ለመፍቀድ አላቅማማም ነበር። በሱ ድጋፍ ዞሚያን በልበ ሙሉነት መልስ ለመስጠት ከፊታቸው ቆመች። ሁሉንም ነገር በሚገባ አብራራችላቸው። ወደ መኪናው ተመልሰው መንገድ ሲጀምሩ ዞሚያን ስለደከማት እንቅልፍ ወሰዳት። ይህንን ያስተዋለው ዩንካይ ከበሩ ጋር እንዳትጋጭ በማለት ትከሻው ላይ አስደገፋት። የዞሚያንን አቅም ካየች በኋላ ቼን ይቅርታ ጠየቀቻት። መልካም ባልደረባ ለመሆንም ቃል ገባችላት። አንድ ቀን ማታ ከስራ አምሽታ በቆየችበት ሰዓት በቢሮ ውስጥ ዩንካይን አገኘችው። ምንም እንኳን ሊያስቆማት ቢሞክርም ቼንግሺንን አግኝታ ከሶንግሩ ግብረ አበሮች አንዷ እንደነበረች እንደደረሰችበት ትነግራታለች። ቼንግሺንም ይህንን ወዲያው አምና ከዚህ በላይ ልትደብቃት ስላልቻለ ዞሚያን ለቤተሰቧና ፍቅሯ ብላ ስለከዳቻት ዲዛይነር የመሆን ህልማቸውን እንዳይሳካ በማድረጓ እንደምትጠላት ነገረቻት። ዞሚያንም ይህንን በመስማቷ ልቧ ተሰብሮ ልትከዳት ፈልጋ ሳይሆን እጇ በመኮዳቱ ምክንያት መሳል ስለማትችል በማግባት ሐሳቧ እንደሸሸቻት ገለጸችላት። ዩንካይ ዞሚያን አባበላትና ወደ አንድ የቆየ ምግብ ቤት ወስዷት ያወራት ጀመር። በልጅነቱ ሰው እንዴት ማፍቀር እንዳለበት እንደማያውቅና የቤተሰቡን ጉዳይ ለሰው እንደማይናገር ገለጸላት። የሰርጋቸው ዕለትን መቅረት ፈልጎ ሳይሆን ቤተሰቦቹ አታለው ቤት ካስቀመጡት በኋላ ቆልፈውበት እንደነበረ ያስረዳታል። እሷ ግን ይህንን ባለማመን የፌሳክ ትስቅበታለች። እሱም ወላጆቹ ጋብቻቸውን እንደተቃወሙና ለማምለጥ ሲሞክር ወደ ባህር የመውደቋን ዜና እንደሰማ በየቀኑም ሲያፈላልጋት እንደነበረ ተረጋግቶ ያስረዳት ነበረ። ዞሚያንም እንደዛ እያመነችው ለምን ይሄንን ያህል እንድትጎዳ እንዳደረጋት በማንሳት ወቀሰችው። እሱም በድጋሚ እንዳያጣት ፈርቶ እስከ ህይወቱ ፍጻሜ ሊያፈቅራት ቃል ገባላት። ምንም እንኳን ልቧ እድል ለመስጠት ቢፈልግም አፏ ግን ቁርጠኛ ሆኖ ጥላው ሄደች። ስለሱ በማሰብ እንቅልፍ በአይኗ ሳይዞር ነጋ። በነጋታው ታክሲ አጥታ መንገድ ላይ በቆመችበት በማታውቃቸው ሰዎች ተከበበች። ሰዎቹ ሊያሳልፏት አልቻሉም። ሶንግሩ ነበረች እሷን ለማስፈራራት ብላ የቀጠረቻቸው። ዞሚያንም የዩንካይን ስም መጥራት ብቻ በቂዋ ነበረ። ሶንግሩም ወዲያውኑ በመደናገጥ ሙሉ ቡድኗን በመያዝ ከአካባቢው ጠፋች። ዞሚያን ስሙን የጠራችው ለማስመሰል ነበር። እሱ ግን የእውነት በቦታው ደርሶ አቀፋት። በሌላ በኩል ሜኬ ደግሞ የድሮ ነገሮቿን እያነሳና አላማቸውን እያስታወሰ ከዩንካይ እንድትርቅ ደጋግሞ እየነገራት ነው። ዞሚያን ሜኬ ሁኔታውን በትክክል እንዳልተረዳው በመገንዘብ ይህ ለዩንካይ እንደማይገባው በመንገር ጥብቅና ቆመችለት። በዚህ መሃል ጃንግፌ ታኖንና ዞሚያን አብሮ ሆኖ ስላያቸው ታኖን እረፍት ለመውሰድ የፈለገችበት ምክንያት ከዞሚያን ጋር በተገናኘ መሆን አለመሆኑን ይጠይቃታል። ምንም እንኳን ልታስረዳው ብትሞክርም ሊሰማት አልፈለገም። ስራዋን እንደምትቀጥል ያለውን ተስፋ ለመግለጽ ያህል አበባ ይሰጣታል።
በአንድ የፋሽን ዝግጅት ላይ ዞሚያንና ረዳቷ በአጋጣሚ ከወይዘሪ ሶንግሩ ጋር ይገጣጠማሉ። ዞሚያንም አጋጣሚውን በኢንዱስትሪው ታዋቂ የሆኑ አያቷን ለማግኘት ትጠቀምበታለች። ዩንካይ ዝግጅቱ ላይ በመገኘት ለዞሚያን አበባ ይሰጣታል። ይህንን የተመለከተችው ሶንግሩ ከዚህ ቀደም በልደቷ ቀን አበባ እንዲያበረክትላት ፈልጋ ብትጠራውም እሱ ግን ከመልካም ምኞት ውጪ ምንም እንዳልሰጣ ስታስታውስ ዩንካይ እንደዛ ያደረገው አበባ የመስጠት ልምድ ስለሌለው ሳይሆን ስለማይወዳት እንደሆነ ተረዳች። ጃንግፌ ታኖን ለምን ስራዋ እንዳቆመች ለማወቅ ጓጉቶ ስለነበረ ተከታተላት። እሷም ከባድ ሁኔታ ውስጥ ያለ ትንሽ የልጅ እንዲጎበኝ ወሰደችው። ጃንግፌም በልጁ ሁኔታ ልቡ ተነክቶ ስለራሱ ያለፈ ታሪክ ያጫውታት ጀመረ። በእናቱ አካላዊም ስነ ልቦናዊም ጥቃት ይደርስበት እንደነበረ ነገራት። ታኖን ይህንን ስትሰማ እጅግ አዘነችለት። ለማጽናናት ያህልም እጁን ያዘችው። ባልጠበቀው ሁኔታ እንደ እናቱ ያያት ጀመር እና አባቱን እንድታገባ ጥያቄ አቀረበላት። እሷም በዚህ እጅግ ተናዳ ጥላው ሄደች። ጃንግፌ ግን ጥፋቱ ምን እንደሆነ ሊገባ አልቻለም። ታኖን የጃንግፌ እንጀራ እናት ሆና በመታልማቸው ህልሞች እየተረበሸች ትገኛለች። አሁን ዩንካይ ከዞሚያን አጠገብ በጭራሽ አልጠፋ እያለ ነው። በቀጥታ ስርጭት ፕሮግራሞቿ ላይ እንኳን እስክትጨርስ ይጠብቃታል። በዚህ ድርጊቱም አንዳንድ ተመልካቾች ያፌዙበታል። አንዳንድ ተከታዮቿ ደግሞ ሲያሞግሷትና ሚስቴ እያሉ ሲጠሯት ይናደዳል። ቀጥታ ስርጭት ላይ መሆኑን እንኳን ረስቶ ይቆጣቸዋል። ሶንግሩ ዞሚያን ጋር መታ በጓደኛዋ ቼንግሺን ተደርጎ ስለነበረው የጀልባ ሽርሽር ትነግራት ጀመር። ለሽርሽሩ ለቻንግ ቤተሰቦች የተናገረችው እሷ እንደሆነ ትነግራታለች። ዞሚያንም የቻንግ ቤተሰቦች ይህንን አይፈልጉ እንደነበር ስለምታውቅ ሁሉንም ከሰማች በኋላ ዞሚያን ዩንካይን ሙሉ በሙሉ አመነችው። ተጠራጥረው ስለነበረም ተጸጸተች። ዞሚያን በአንድ ወሳኝ ዝግጅት ላይ ተገኝታ አሁን ሁሉንም ነገር ግልጽ ማድረጊያ ሰዓቱ እንደሆነ በማሰብ እሷ ዞሚያን እንደሆነች የታማኝ ረዳቷን ሄርሺንነት ይፋ ታደርጋለች። በዚህ ሰዓት ዩንካይ መጥቶ እጇን በመያዝ ግንኙነታቸውን በይፋ ያውጃል። ይህንን ያስተዋለው ሜኬም ይናደዳል። ዞሚያን ዩንካይን በድጋሚ በፋብሪካውና በአባቷ ስም መጥፋት ዙሪያ እጁ እንዳለበት ስትጠይቀው ዩንካይ ምንም እንዳላደረገና እንደማያውቅ በመሐላ አረጋገጠላት። እሷም አመነችው። ወደሱ ተጠግታም ሳመችው። ከረጅም ዓመታት መለያየት በኋላ ይሄ ድል ሲመጣ ሊያባክኑት አልፈለጉም። ልጃቸው አብሯቸው እንደነበረ እንኳን ማስተዋል እስኪያቅታቸው ሁሉንም ነገር ረስተው ነበር። እሷ እጅግ ደክሟት እሱም የተፈጠረውን ባለማመን በደስታ እያነባ ነው። በማግስቱ ዩንካይ ቀድሞ ነበር የነቃው። ከልጁ ጋር በአንድነት ቁርስ አዘጋጅተው እስክትነሳ እየጠበቋት ነበር። ልክ ስትነሳ አባትና ልጅ እየጠበቋት እንደሆነ አየች። ልጇን ልታቅፈው ፈልጋ ግን አልቻለችም። ልጁም እናቱ ከዚህ በኋላ አብራቸው እንደምትኖር ሲሰማ በጣም ተደሰተ። ዞሚያንም ይህንን ያህል ዓመት ከጎኑ መሆን ሲገባት አብራው ስላልነበረች ይቅርታ ጠየቀችው። ይሄንን ነገር ያየው ዩንካይ በደስታ ፊቱ ሁሉ ፈክቷል። ጃንግፌ ደግሞ መብሸቅ ጀምሯል። ዞሚያንና ሜኬ ተገናኝተው ህይወቷን ስላተረፈላትና መልካም ጓደኛዋ ስለሆናት አመስግና አሁን ላይ ግን እሷንም ዩንካይንም እየጎዳቸው ስለሆነ ጓደኝነታቸው ለመቀጠል አዳካች እንደሆነ ትገልጽለታለች። እሱም ንዴቱን ዩንካይ ላይ ይወጣበታል። የዩንካይ የእንጀራ እናት ወንድ ልጅ የሆነው ሜኬ ከልጅነቱ ጀምሮ ዩንካይን እንደሚበልጥ እየተነገረው ነው ያደገው። ጃንግፌና ታኖን አብረው ጊዜ እያሳለፉ ነው። ታኖን ሁለት ተመሳሳይ ኩባያ የገዛች ጊዜ አንዱን ለሱ ልትሰጠው እንደሆነ አስቦ ነበረ። ከዛም ሴቶች ስጦታ የሚሰጡት ምን ለመግለጽ እንደሆነ ሲመራመር ወደው ሊሆን እንደሚችል አሰበ። ታኖን እንዳጋጣሚ ጃንግፌ ስለተባለ ፋብሪካ መረጃ ታገኝና ለዞሚያን ታሳውቃታለች። እሷም ጃንግፌ ከዓመታት በፊት ለተፈጠረው ክስተት ምክንያት ተጠያቂ ሊሆን እንደሚችል ተጠራጥራ ለዩንካይን ትነግረዋለች። እሱም ለጃንግፌ ጥብቅና ይቆማል። ሜኬ በመካከላቸው የተፈጠረውን አለመግባባት ለጥቃት ይጠቀምበታል። ዞሚያን ላይ ብዙም የከፋ ጉዳት አልደረሰባትም። ዩንካይ ግን በጣም ተቆርቶ ኮማ ውስጥ ገብቶ ነበር። በአጎቱ ልጅ ጉዳት የተናደደው ጃንግፌ ለመጎዳቱ ዞሚያንን ይወቅሳታል። እሷም ተጸጽታ ካልጋ ጎን ተቀምጣ በሹክሹክታ እያወራች በቅርቡ እንደሚነቃ በማሰብ ትጠባበቅ ጀመር። ታኖን የፋብሪካ ጉዳይ ለማጣራት ጃንግፌን ትጋብዘዋለች። እሱም የዞሚያን ቤተሰቦች ፋብሪካ እንዲወድም ምንም አይነት ትዕዛዝ እንዳልሰጠ ይነግራታል። ዶክመንቱ ላይ ያለው ፊርማ የዞሚያን ፊርማ እንደሆነ፣ በወቅቱ ጥበቃዎቹ እንደተናገሩ ጥቃቱ የተፈጸመው በሆኑ ኃይሎች እንደነበረ ቢሆንም ጃንግፌ ግን ምንም እንደማያውቅ ይገልጽላታል። በዚህ መሃል ዩንካይ ከኮማ ይነቃል። ከዚህ በኋላ በሷ በጭራሽ እንደማይናደድም ቃል ይገባላታል። ዩንካይ ስለ ሜኬ ታሪክ ይነግራታል። የሜኬ እናት የአባቱ የቀድሞ ባለቤት እንደሆነችና አባቱ ከሷ ጋር ከተፋታ በኋላ ሌላ ሚስት አግብቶ እሱን እንደወለዱ፣ የሉ ቤተሰብም ሜኬንም ሆነ እናቱን በተገቢው መልኩ እንደማይንከባከባቸው ተርኮላት አሁን እሱ ላይ ከ6 ዓመት በፊት ደግሞ እሷ ላይ የደረሰባቸው አደጋዎች በሙሉ ታስበው የተቀነባበሩ እንደሆነ ነግሯት ፊልሙ ያበቃል።